በኢንፎርሜሽን ደረጃ በተወሰነ የሚናገሩ እንደነ ቴዲ አፍሮ ያሉ ካልሆኑ በስተቀር ምንድን ነው ማለት የፈለጉት? ስለምንድን ነው የሚያወራው ብዬ እንዳዳምጥ ካልሆነ በስተቀር ብዙዎቹ አይመቹኝም። ትርጉም የለሽ ትርጉም አልባ ህዝቡን ወደ ገደል የሚከት ነው። ግን ለዚህ ለአርሰናል ተብሎ ወገን እዚህ እያለቀ ቤተክርስቲያን በሳት እየነደደች እሱ ለአርሰናል ሊጨፍር ኮንሰርት አዘጋጅቷል። ለአርሰናል ሊጨፍሩ። እንደዚህ አይነት የዘቀጠ ማንነት ያለው በተለይ አሜሪካ፣ አውሮፓ ያላችሁ ነው ይሄንን ነገር አስጫዋችሁ ሰው ጭንቅላቱ መሀይም እንዲሆን ያደረጋችሁት እናንተ ናችሁ። እሽፎ እናንተ ናችሁ ይህንን ነገር ያደረጋችሁት። ሰው ወደ ችግሩ ወደ ምን ማድረግ አለብን ብሎ መፍትሄ እንዳይፈልግ የተቸገረው ፖለቲካ ነው የሚቸግረው። ፖለቲካው ነው ሰውን ልጅ ምንም ያደርገው ወደ ጥሩም ሊደርሺፕ የሚያመጣው ወደ መጥፎ የሚወስደው። ህዝቡ አንድ እንዳይሆን የተደረገበት ነው። ከመዝናኛነት ያለፈ ቅጥ ያጣ ማንነት አይተንበታል። ከመዝናኛነት አልፏል። ከመዝናኛነት አልፎ ጭራሽ አሁን በየቦታው መንግስት ስፖንሰር ያደርገዋል። ይህን እርግጠኛ ሆኜ ነው የምነግርህ። እዛ ላይ ከገባችሁ ፍትህ ለአርሲ ብላችሁ ድፍን አርሰናል እንያችሁ ውስጥ አርሰናል አሸነፈ ብለህ ስታለቅስ የነበረው ዘፈን ኮንሰርት ገብተህ ፍትህ ለአርሲ ብለህ እስቲ ጩህ እስቲ። አታድርጉትም። አርቲስቶች የማከብራችሁ አላችሁ፣ ቃል ለምድር ለሰማይ ያልተናገርኳቸው አርቲስቶች አላችሁ እስከዛሬ። ይህን ኮንሰርት አዘጋጅና እሄድብሃለሁ። ምን አባክም አታመጣ ምድረት ዝንባ ታቀኛለህ። እዛ ቦታ ላይ ተገኝና አቅራራና ዝፈንና ከኔ ጋር ነው የምናወራው። እናወራዋለን። እናት ትውለድ ማን እንደሆንክ ምን እንደሆንክ ጉድን ዘረግፈዋለሁ። ቀላል ነው። እናንተ ምጥምጥ እካክ እንደሆናችሁ አውቃለሁ። ሙሉዎቻችሁ ዊኖ ጋር አውቃችኋለሁ በደንብ። እዛ ኮንሰርት ላይ ተዘጋጅና ዝፈንና እኔ ከዛ በኋላ እናወራለን። ይሄንን ነው የምለው። ስለዚህ አሁንም ፍትህ አርሲ ላይ ሌላም ቦታ ላይ ለሚገደል ጩኸታቸውን የተቀሙ ምስኪን ህዝቦች አሉ። የአዲስ አበባ ልጅ ጩኸቱን ተቀምጧል። አዲስ አበባ ልጅ አብዛኛው ችግር ውስጥ እንዳለ ሁሉም ያውቃል። የራበው ትውልድ ነው ያለው። የራበው 2-3 ዲግሪ ኖሮት ሰርቶ የሚራብ ህዝብ ነው ያለው። ሰርቶ ሳይሰራ ቢሆን አሮን ኬር ሰርቶ የሚራብ ህዝብ ነው ያለው። ላቡን ጠፍ አድርጎ ገብቶ ልጆቹን ማሳደግ የማይችል ካልዘረፈ ልጆቹ ማሳደግ አይችልም። በየሆስፒታሉ ብታይ በበሽታ ያለቀ ነው። በየጸበሉ ሂድ፣ በየምኑ ሂድ፣ የተመጣጠነ ነገር አይበላም። ይህን ትውልድ ነው እንግዲህ በኳስ የሚሸውዱት። ስፖንሰር የሚደረገው በመንግስት ነው። ምን ሊያደርግ ይህን መሀይም ትውልድ እንጫወትበት በሚል ቁማር ቤቶች ጥግ ድረስ በዝተዋል። ኢትዮጵያ ትዳርን ያፈረሰው ኳስ ነው። ኢትዮጵያ ላይ ትዳር የሚፈርሰው በኳስ ነው። እንዲቀረጹ ያደርጋሉ እኮ። የኳስ አፍቃሪ ነው ተብሎ ሰርጉ ላይ ኳስ እያየ ከሚስቱም ይጣላል። የገዛ የደስታው ቀን ላይ ሚስቱን አምላክ የሰጠው ሚስቱ ጋር ኳስ ያደንቃል ተብሎ ተቀርጾ እንዲህ የታየ ኳስ አድናቂው እንትና በሰርግ ቦታ ላይ ተገኝቶ ኳስ እያየ አድናቆቱ ነበረ፣ ከሱ የሚለየው የለም ተብሎ ቪዲዮ ይሰራል፣ ቫይራል ይወጣል። እንደዚህ አይነት የቆሸሸ ትውልድ
ተፈጥሯል። ያንን ነው የምነግርህ። ሌላው አቴንሽን የሚፈልግ እዮዳብ ጉቶ አለ። ፕሊስ አቴንሽን አትስጡት። ነገሮች በመጡ ቁጥጥር ሁልጊዜ አቴንሽን ፍለጋ የሚመጣ አንድ ፈርሳም፣ ሚስቱ ሌላውን ስታገላብጥ የምትውል አንድ ፈርሳም አለ ሶሻል ሚዲያ ላይ። አቴንሽን አትስጡት። ከተበደለ ከተጨቆነ አንድ ጋር ቆሞ አያውቅም። ነቨር። እና አቴንሽን ፍለጋ እሱ ጋር ቪው እንዲኖረው ከተበደለ ከታረደው ከምኑ ሳይሆን እንዲጨበጨብለት የሚያደርጋቸው ፖለቲካዎች እጅግ ያሳዝነኛል። ቅድሚያ የሚባል ነገር አለማወቅ ኢትዮጵያ ላይ ጎድቷችኋል። አብዛኞቻችሁ ወገኖቻችን ድምፃችሁን እየተነጠቃችሁ ነው። እዛ ሀገር ድምፅ መሆን ቢቻል ስንቱ ህዝብ በጮኸ ነበረ። ስንቱ በጮኸ ነበረ። አንድ ነገር ተንፈስ፣ እስር ቤት ነው የሚከቱ። አንድ ነገር እናት ትውለድ፣ ተንፈስ። መተንፈስ አችልም። ምንም ነገር ማድረግ አችልም። አጀንዳ ለማስቀየር መንግስት ስፖንሰር ያደርገዋል የአርሰናልን ነገር ኮንሰርት። እኔ እነግርሃለሁ፣ ታደለ ሮባ፣ ልጅ ማይክ፣ ሳሚዳር እምወዳችሁ እማከብራችሁ፣ አንድም ቀን ክፏችሁን አንስቼው አላውቅም። አንድም ቀን በክፉ አንስቻችሁ አላውቅም። ይህን ኮንሰርት አዘጋጁና ዝፈኑ፣ ዊገነ ተዋክ። አንድም ቀን በክፉ ስማችሁን አንስቼ አላውቅም። ታደለ ሮባ አለ፣ ሳሚዳር፣ ልጅ ማይክ አለ። ዋናዎቹ እናንተ ናችሁ። አንድም ቀን በክፉ አንስቻችሁ አላውቅም። አንድም ቀን አድናቂያችሁ ነኝ፣ አክባሪያችሁ ነኝ። ከህዝቤ ግን እናንተ አትበልጡ። ኤንዱ ሼት ፎር ሚ አንድ ነገር ለእኔ አታርጉልኝ። ስለዚህ ህዝባችን እያለቀሰ እናንተ ዘፈን አዘጋጅተ እደግሳለሁ በልና ውቶክ እና አስጊ እንደ ሾው ምናምን የምትባል አንድ ቀን በክፉ አንስቼ አላውቅም። አንድ ቀን ግን ይሄ ወገን እያለቀ ይሄ ወገን እያለቀሰ ነገሮችን ወደማይፈለግ ነገር ውሰዱና በኦርቶዶክስ ደም ቀልዱና ዝፈኑና ደግሱና እስቲ የምናወራው እናያለን። ስለዚህ ከዚህ ነገር ውጡ። ኮንሰርት የሚባል ላልተወሰነ ጊዜ ማቆም አለባችሁ። ኮንሰርት የሚባል ላልተወሰነ ጊዜ ማቆም አለባችሁ። እውነቴን ነው የምነግርህ። ስለዚህ እያንዳንዳችሁ በዚህ ጉዳይ ላይ መደገፍ መብታችሁ ነው አልኩ። በዚህ ጉዳይ ላይ ግን በኦርቶዶክስም ነጋዴዎቹ እናንተ ናችሁ። ስለዚህ ይህንን ኮንሰርት አቆመዋል። በጣም በጣም አሳፋሪ ነው። እጅግ ያሳዝናል። እና በተለይ የኢትዮጵያን የምስኪኑን ምሬት ድምፅ የቀማው 100% ብዬ እነግርሃለሁ አርሰናል ደጋፊዎች ናቸው። በተለይ ውጭ ያላችሁ 100% ለማያውቃችሁ ቋንቋውን ለማትችሉት ደግሜ እናገር ቋንቋውን እንኳን መናገር ለማትችሉ የኢትዮጵያን ሕዝብ ድምፅ ቀምታችሁታል። ስለዚህ ከዚህ ነገር እንድትወጡ ነው የማደርገው። ስለዚህ የኢትዮጵያን ሕዝብ ከዚህ በኋላ ማንኛውም ኦርቶዶክስ አይነካትም። እንዲሁም ሙስሊም ነው ማወራ። ሙስሊም ቢሞት ምንም ሳያደርግ እግዚአብሔር ምስክሬ ድምፅ ሆናለሁ። ፕሮቴስታንት ያለ ጥፋቱ ቢሞት ያለ በደሉ ቤተ ክርስቲያኑ ቢቃጠል ድምፅ ሆናለሁ። የህዝብ ልጅ ስትሆን ህዝብን ስትወድ መርጠ ለይታ አይደለም። ስለዚህ አስተውሉ። ይህ አይነት አጨብጫቢነታችሁን አቁሙ። ስለዚህ ባለ ኮንሰርቶቹ ይህን ነው የሚሉት። በኢትዮጵያ ላይ ተሰምቶ ታይቶ የማይታወቅ ነገር ነው የምናደርገው።